አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለ ሐጅ ስነ ስርዓቶች ሐጅ ሰዎች እንዴት ምን ማድረግ እንዳለባቸው ወየት ማህረም እንዳለባቸው እንግዲህ በሐጅ ጊዜ ሰዎች የኢህራማቸውን ልብስ ለብሰው ወየት ማህረም እንዳለባቸው ባለፈው የተወሰነ አስታውሻለሁኝ። ዛሬ ደግሞ ወይኸይሩ አን ዩሕሪመ ቢአንሳኪ ሰላሰቲ ከሶስት ማለት ነው ሰራዎች ማለት ነው በአንደኛው ምርጫ እንደሚኖረው የሚያሳይ ነው። ወሄ ተመትዑ ወልቂራን ወልኢፍራድ ሰውየው ወይ ተመትዑ ነው የሚሰራው ወይንም ቂራን ነው ወይንም ኢፍራድ ነው ማለት ነው። አተመትዑ ተመትዑ ብሎ ማለት አንዩሕሪመ ቢልዑምራ በዑምራ ሊያሕርም ነው። ፊ አሽሁሪል ሐጅ በሐጅ ወራት ውስጥ ማለት ነው። በሐጅ ወራት ውስጥ ዑምራ ሊያሕርም ነው ማለት ነው። ፊ አሽሁሪል ሐጅ ይሄ ምን ይባላል? ተመትዑ ይባላል ማለት ነው። ወየፍሩገ ሚንሃ ከዛ ሐጅ ማለት ነው ዑምራን ማለት ነው ይጨርሳል። ዑምራን ተጨረሰ በኋላ ደግሞ ثم يحرم بالحج في عامه እዛው ሐጅ ማለት ነው ወራት ውስጥ ደግሞ ሐጅ መልሶ ያሕርማል ማለት ነው። የዑምራን ስራ መጀመሪያ አሕርሞ ዑምራን ሰርቶ ተጨረሰ በኋላ ምን ያደርጋል? መልሶ ደግሞ ተዛው ተሐረም ወጣ ብሎ ማንን ያሕርማል? ሐጅን ያሕርማል ማለት ነው። ይሄ ነው ተመትዑ የሚባለው። ቂራን የሚባለው ደግሞ ምንድነው? ቂራን ማለት አን ዩሕሪመ ቢልዑምረቲ ወልሐጅ መዓን ዑምራንና ሐጅን በአንድ ላይ ያሕርም ነው። ዑምራንና ሐጅን በአንድ አሕርሞ ከዛ በኋላ ስራውን በአንድ ይጨርሳል ማለት ነው። ይሄ ቂራን ይባላል። እንግዲህ የዑምራ ስራዎች ምንድን ናቸው? የተወሰኑ አርካን አለ። ምንድነው እሱ? ጧዋፍና ሰዕይ ነው። ከዛ ማለት ነው ደግሞ ሐልቅ ነው። እነዚህ መሳሰሉ ናቸው። ወደ ጀምረተል ዐቀባ አይሄድም ማለት ወደ ሚና አይሄድም፣ ወደ ወቁፈል ዐረፋ አይሄድም። መስራት ያለበት እነዛን ነው። ግን አብሮ ተሐጅ ጋር ቂራን አጣምሮ አብሮ የሚያሕርም ከሆነ ምንድነው የሚያደርገው? አብሮ ያሕርማል። አላሁመ ለበይክ ቢልዑምረቲ ወልሐጅ ይላል ማለት ነው። ዑምራን ሐጅን በአንድ ጋር አሕረምኩኝ ይላል ማለት ነው። እዛ ሚቃቱላት ያሕርም ማለት ነው። ኢፍራድ ብሎ ማለት ደግሞ ሐጅን ብቻ ነው የሚያሕርመው። የሐጅን ስራ ተጨረሰ በኋላ ያው ምንም ነገር የለበትም፣ ደም የለበት ምን የለበትም። ይሄ ነው። ሶስት አይነት ነው ተመቱዕ፣ ቂራን፣ ኢፍራድ እነዚህ ናቸው ማለት ነው። ባይሆን ሰውየው ደም ይወጅብበታል ወይ ቂራን ወይም ተመቱዕ ባደረገ ጊዜ ደም ይወጅብበታል፣ እርድ ይወጅብበታል ማለት ነው። እርድ ይወጅብበታል። ያንን እርዱን ማለት ነው አርዶ እዛው ሐረሙ ላይ ላሉ መሳኪኖች ያበላል ማለት ነው። ይሄ ነው። ሌላው ምንድነው የማስታወሳችሁ ምንድነው? ሚና ሄደው ሚና አድረው በዘጠኝኛው ቀን ወቁፈል ዐረፋ ይሄዳሉ። ወቁፈል ዐረፋ እዛ ውለው ከመጡ በኋላ ተዛ ወቁፈል ዐረፋ ቆመው ዘጠኝኛው ቀን ተጨረሱ በኋላ ማታ ሙዝደሊፋ ያድራሉ። እዛ ማደር ደግሞ ዋጅብ ነው፣ ግዴታ ነው። እንደውም አርካን የሚሉ ሰዎች አሉ። ሐጅና አርካንን በሚለዩ ሰዎች ሚና ማደር ሙዝደሊፋ ማደር ዋጅብ ነው ይላሉ። ጀምረተል ዐቀባ መውረድ ዋጅብ ነው ይላሉ። ግን አርጅሑ ምንድነው? አርካን የሚለውን ነው። እና ከዛ ወቁፍ ዐረፋ ዘጠኝኛውን እዛ ውቁፍ ማለት ነው ቆመው ማታ መግሪብና ዒሻን ጀማዕ አድርገው ሙዝደሊፋ ማለት ነው ያድራሉ። ሙዝደሊፋ አድረው እዛ ማደር ዋጅብ ነው፣ ግዴታ ነው ብያችኋለሁ። ከዛ ሱብሂን እዛው ይሰግዳሉ። ቀብለ ጡልዕ ሸምስ ፀሐይ ማለት ከመውጣቷ በፊት ደግሞ በ10ኛው ቀን ማለት ነው ወደ ሚና ይጓዛሉ ማለት ነው። ወደ ሚና ይጓዛሉ። ሚና ከተጓዙ በኋላ እዛ ሚና ላይ ማለት ነው ጠጠር ይለቅሙና ጀምረተል ዐቀባ የሚባል አለ። ጀምረተል ዐቀባ ጠጠር ይወረውራሉ ማለት ነው። ጠጠር ወርውረው ተጨረሱ በኋላ ከዛ ሐልቅ ያደርጋሉ። ከዛ ተሐሉል አወል የመጀመሪያ ይፈታሉ ማለት ነው። ጀምረተል ዐቀባ ይወረውራሉ። ጀምረተል ዐቀባ ተወረወሩ በኋላ ምን ያደርጋሉ? ሐልቅ ያደርጋሉ። ይሄ እንግዲህ ተሐሉል አወል ይባላል። የመጀመሪያ መፈታት ይባላል ማለት ነው። ጀምረተል ዐቀባ ይወረውራሉ። ሐልቅ ራሳቸውን ይላጫሉ ወይ ተቅሲር ያደርጋሉ። ከዛ በኋላ ሰዎች እንግዲህ መኺጥ አክባቢ ያለ ልብስ መልበስ ይችላሉ። ሽቱም ማለት ነው ደግሞ መንካትም ይችላሉ ማለት ነው። ለምን? ተሐሉል አወል የመጀመሪያውን ስራ ሰሩ። ጀምረተል ዐቀባ ተወረወሩ። ሐልቅ ማለት ተተላጩ ተሐሉል አወል ይባላል። ያንን ይጨርሳሉ ማለት ነው። ጧዋፈል ኢፋዷ ደግሞ አለ። ጧዋፈል ኢፋዷ ያረጋሉ። 7 የጠወፋሉ። የዛ ጊዜ ሰዕይም ደግሞ መጀመሪያ ጧዋፍ ቁዱም ላይ ሰዕይ ያላደረጉ ከሆነ ጧዋፈል ኢፋዷ 7 የጠወፋሉ። ከዛ እንደገና ሰዕይ ያደርጋሉ። መጀመሪያ ጧዋፍ ቁዱም ላይ ሰዕይ ያላደረጉ ከሆነ ይህን ተጨረሱ በኋላ ደግሞ ምን ያደርጋሉ? ተሐሉለ ሳኒ ይፈታሉ ማለት ነው። በእነሱ ላይ ሐራም የሆነባቸው ነገር ሁሉ ሐላል ይሆንላቸዋል ማለት ነው። እንግዲህ የመጀመሪያው ነገር ነግሬያችኋለሁ። ጀምረተል ዐቀባ ይወረውራሉ።
ሐልቅ ማለት ነው ራሳቸውን ይላጫሉ፣ ወይንም ተቅሲር ማለት ነው ራሳቸውን ፀጉራቸውን ይቆረጣሉ። ከዛ በኋላ ምን ያደርጋሉ? ተሐሉል አወል ይባላል። ይሄ የመጀመሪያው መፈታት ነው ማለት ነው። የዛ ጊዜ እንግዲህ ልብሳቸውንም ሆነ ሽቱም ሆነ ጥፍራቸውን መቆረጥም ሆነ የፈለጉትን ስራ ሁሉ መስራት ይችላሉ ማለት ነው። ኢለኒሳአ ሴት ማግባት ወይ ከሴቶቻቸው ጋር መጫወት ሲቀር ማለት ነው። ይህን የሚያደርጉት ደግሞ ተሐሉለ ሳኒ ሲፋቱ ነው። ተሐሉለ ሳኒ የሚባለው ምንድነው? ጧፈ ኢፋዷ ሰዕይን ተጨረሱ በኋላ ነው። ይሄ ተሐሉለ ሳኒ ይባላል ማለት ነው። በዛ አይነት ሁኔታ ነው ሰዎች ሐጃቸውን ማከናወንና መፈጸም ያለባቸው ማለት ነው። እና አሁን እዛ ላይ ወቁፈ አረፋ ላይ ባይሆን በደንብ አድርጎ ማለት ነው ዱዓ ማድረግ በጣም የተወደደ ዱዓ አለ። ነብያችን አለይሂ ሰላቱ ወሰላም ያደረጉት ዱዓ አለ። ያንን ዱዓ ማድረግ ነው። ከዱዓ ሁሉ በላጩ ደግሞ ምንድነው? አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለክ ወልሙልክ ላ ሸሪከ ለከ ለበይክ የሚለውን በጣም ነብያችን አለይሂ ሰላቱ ወሰላም ያበዙ ነበር ማለት ነው። ሐታ ደኸለ ፊ ጧፍ እስከሚገቡ ድረስ ጧፍ ተገቡ በኋላ ባይሆን ተልቢያም የለ ተክቢርም የለ ምንም የለ ማለት ነው። እዛ ላይ እንግዲህ ጧፍ ብቻ ነው የሚጠወፉት። ጧፋቸውን ተጨርሱ በኋላ ሳዕይ ያደርጋሉ። ሳዕይ ማለት ደግሞ ተሶፋ ይጀምሩና ወደ መርዋ ነው። ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ አላህም ስላለ ተሶፋ ጀምረው መርዋን የሚጨርሱት እና በዚህ አይነት ሁኔታ ነው ሰዎች ማለት ነው የሐጃቸውን ስራ መስራት ያለባቸው በዚህ አይነት ሁኔታ ነው ማለት ነው። አፍዶሉ ምንድነው? ተርቲብ ማድረጉ ነው። መጀመሪያ ጀምረቱል ዐቀባ በ10ኛው ቀን ይወረወራሉ። ከዛ ደግሞ ሐልቅ ያደርጋሉ። ከዛ እንግዲህ ያው ቂራንና ተመጡ ያደረጉ ሰዎች ምን ያደርጋሉ? እርድ ያርዳሉ ማለት ነው። በዚህ አይነት ሁኔታ ነው ሐጃቸውን መፈጸም ያለባቸው ለማለት ነው። አላህ እንግዲህ ሰዎች ሐጃቸውን አላህ ይቀበላቸው። ሁላችንም ደግሞ አላህ ለዛ ሀገር አላህ ይወፍቀን፣ ስራውንም አላህ ይወፍቀን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።